የዘንድሮ ረመዳን ፋይል ተዘጋ። ምስጋና አንድ ተጨማሪ ቀን ለሰጠን አላህ ሱብሓነሁ ወተዓላ ይሁን። አምስቱ ሶላቶች ጁምዓ እስከሚቀጥለው ጁምዓ ድረስ፣ ረመዳን እስከሚመጣው ረመዳን ድረስ በመካከላቸው የተሰሩትን ኃጢአቶች ያብሳሉ። ከባባድ ወንጀሎች እስከ ተራቁ ድረስ እድሎችን ለመጠቀም በጣም ካልሰነፍን በስተቀር የጥፋቶቻችን አባሾች ብዙ ናቸው። ይህ ሁሉ የአላህ ችሮታና እዝነት ማሳያ ነው። አላህ በሰጠን እድሎች ደስ ይበለን፣ ከተጠቃሚዎችም ያድርገን። ስለምን ስታስቡ አደራችሁ? ሌላ ምንም ሐሳብ ሳይኖርብኝ የሙስሊሞች ጉዳይ ሐሳቢ ሆኖ ስገለበጥ አደርኩ። ወላ ቱሽሚት ቢና አልአዕዳእ ያ ረብ። ስለ ዒድ እያሰባችሁ ይሆናል። እኔ ደግሞ ለወዳጆቼ እንዴት ብዬ እንኳን አደረሳችሁ ልበል ብዬ ቃላትና ስዕል እየመረጥኩ አደርኩ። በውስጥ ለቀደማችሁኝ ሁሉ መልካም ምኞቴ ይድረሳችሁ። ዒድ ማለት የሽልማት ቀን ነው። ወሩን ሙሉ ባሳለፋችሁት ዒባዳ፣ በጾማችሁት ጾም፣ በደከማችሁት ድካም የምትመነዱበት ቀን ነው። አምናችሁት ከጅላችሁት ስለታዘዛችሁት፣ ስለ ጾማችሁ፣ ስለ ቆማችሁ አላህ ይደሰትባችኋል፣ መላእክትም ይመርቋችኋል። አላህ ጾማችንን ይቀበለን፣ ድካማችንን ይመዝግብልን፣ ክፍተታችንን ይጠግንልን፣ ጉድለታችንን ይሙላልን፣ ምርጥ ጀነቱን ያጎናጽፈን፣ ከምንወዳቸው ነቢያችን ዓለይሂ ሰላቱ ወሰላም ጋር ያጎራብተን። ዒድኩም ሙባረክ ወኩል ዓም ወአንቱም ቢኸይር። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።